ሰላም ለሁላችሁ። በአዲስ መልኩ በሙቪ ሪካፕ ከች ብያለሁ። በዚህ ቪዲዮ ከ2023 የወንጀል ሚስጥራዊ ፊልሞች አንዱን ቱ ካች ኤ ኪለር የተሰኘውን ይዤላችሁ መጥቻለሁ። ወደ ታሪኩ ከመግባቴ በፊት ላይክ እናደርጋለን። ፊልሙ በአዲስ ዓመት ዋዜማ በባልቲሞር ቅልጥ ባለ ፓርቲ ሰዎች ጠጥተው እየተዝናኑ ይጀምራል። ግን በድንገት አንድ ማንነቱ ያልታወቀ ተኳሽ ከሩቅ መተኮስና መግደል ሲጀምር በዓሉ ወደ አስፈሪ የጦርነት አውድማ ይለወጣል። ተኳሹ ብዙ ሕንፃዎች ላይ ተኩስ ከፍቶ በአይን የታየውን ሁሉ ሰው መግደል ተያያዘ። ብዙም ሳይርቅ በካፌ ባለቤትና በሰከረ ደንበኛ መካከል በተፈጠረ መጠነኛ አለመግባባት ውስጥ የተጠመደችውን ጀማሪ ፖሊስ ኤሊኖርን ያስመለክተናል። በድንገት ሁሉም ወሳኝ ያልሆኑ ተግባራትን የሚከታተሉ ክፍሎች በአቅራቢያው ላለው ችግር ምላሽ እንዲሰጡ የሚያዝ አስቸኳይ ጥሪ ደረሳት። ኤሊኖርም ወዲያው ወደ ውጭ ትወጣለች። ያ ሚስጥራዊ ተኳሽ 25 ሰዎችን በጥይት መምታቱን እና 17ቱ በአሁኑ ጊዜ መሞታቸው ይረጋገጣል። ብዙም ሳይቆይ ኤሊኖር አንድ ጎረምሳ በመስኮት በጥይት ተመቶ ወደሚገኝበት ቤት ደረሰች። ፖሊሶቹም ሁሉም ጥይቶች የተተኮሱት በአካባቢው ካለ 17ኛ ፎቅ አፓርትመንት መሆኑን አወቁ። ነገር ግን ይህን ግኝት እንዳገኙ ያው አፓርታማ በድንገት ፈንድቶ መላውን ሕንፃ ወደ ትርምስ ይቀይረዋል። በፍርሃት የተሸበሩት ነዋሪዎች በብስጭት መሸሽ ጀመሩ። በዚህ ወቅት ተኳሹ ከህዝቡ ጋር ለማምለጥ እየሞከረ ከሆነ በማለት ኤሊኖር ቪዲዮ መቅረጽ ትጀምራለች። በመቀጠል ፖሊስ እና የእሳት አደጋ ተከላካዮች ከኤሊኖር ጋር ወደ ሕንፃው ያመራሉ። ብዙም ሳይቆይ ወደ ፍንዳታው አፓርታማ ገቡ። ማንም እዚያ እንዳልሞተ አወቁ። ይህ በእንዲህ እንዳለ ኤሊኖር በጭሱ መካከል ለመተንፈስ መታገል ጀመረች። እናም ለአጭር ጊዜ ራሷን ትስታለች። ነገር ግን ማክ የተባለ መርማሪ በፍጥነት የኦክሲጅን ጭንብል ይሰጣትና እንድትረጋጋ ያግዛታል። ወዲያው የኤፍቢአይ ዋና መርማሪ ለማርክ እንደመጣ ቡድኑ በአሁኑ ጊዜ በኦስሎ የሚገኘው የኖርዌያዊው ንብረት መሆኑን ነገሩት። ይህም ቦታ ያገኘው እንደ አራጣ መልኩ ሲሆን ከዚያ ጊዜ ጀምሮ ለመሸጥ ሲሞክር ቆይቷል። ትዕይንቱ ከዚያም ለማርክ በምርመራው ወቅት ማስታወስ ያለባቸውን ቁልፍ ነጥቦች ለቡድኑ ወደሚያብራራበት ወደ ፖሊስ ጣቢያው ይወስደናል። በኋላ ላይ ነፍሰ ገዳዩ እንዳያመልጥ ሁሉም አውራ ጎዳናዎች እንዲዘጉ ለምክትል መሪው ካፕሌቶን ሲጠቁም እናያለን። ነገር ግን ካፕሌቶን ይህን ማድረጉ በህዝቡ ዘንድ ሽብር እንደሚፈጥር፣ ይህም ለገዢው ገጽታ መጥፎ ነው በማለት ፈቃደኛ አለመሆኑን ይገልጽለታል። ኋላም ኤሊኖር እና ሌላ ፖሊስ ስለ ገዳዩ ሲነጋገሩ የለማርክ ቀልብ ወደ እነሱ ይሳባል። እናም ኤሊኖርን በማስተዋል ጠየቀ። እሷም ገዳዩ አንዳንድ አይነት ውስጣዊ እፎይታን ለማርካት እየሞከረ እንደሆነ ትገምታለች። ለዛም ነው 29 ሰዎችን የገደለው። ይህ ካልሆነ ግን እንደ ሁለት ቆሞ ሊሆን ይችላል በማለት መለሰች። የተገረመው ለማርክም ለምን ተጨማሪ መግደል እንደማይቀጥል ጠየቀ። ኤሊኖር ምናልባት የማታ ፍላጎቱን አሟልቶ ይሆናል ስትል መለሰችለት። እሷም በቅርቡ እንደገና እንደሚደግመው ታምናለች። እናም ለማርክ በቃላቶቿ ክብደት ተመስጧል። በማግስቱ ጠዋት ለኤሊኖር ከአለቃዋ ተደወለላት። እሱም ለማርክ በተቻለ ፍጥነት ሊያገኛት እንደሚፈልግ አሳወቃት። ግራ የተጋባችው ሴት ወደ ካፌ አመራች። ለማርክ አሁንም ከካፕሌቶን ጋር ሲጨቃጨቅ አሁንም ምንም አይነት የጥንቃቄ እርምጃ ለመውሰድ ፈቃደኛ አልሆነም። ምክትል ገዢው አውሎ ነፋሱን ከወረወረ በኋላ ኤሊኖር ከለማርክ ጋር ተቀምጣ የኤፍቢአይ ቡድንን እንድትቀላቀል እንደሚፈልግ ገለጸ። ይህ በጣም ያስደነግጣታል እና ለማርክ ምክንያቱ በጠንካራ ግንዛቤዋ ምክንያት ብቻ ሳይሆን እንደ ገዳዮቹ አእምሮ የተመሰቃቀለ ስለሚመስል እንደሆነ ገለጸ። በዚህ ጊዜ መርማሪ ማክ መጣ እና ለማርክ ሶስቱ ከአሁን በኋላ በቡድን ሆነው እንደሚሰሩ አሳወቀ። በመቀጠል ሶስቱ ተጓዦች ወደ አስክሬን ክፍሉ ደረሱ እና 29 ሕይወት የሌላቸው የተጎጂዎች አስክሬን ሲጋፈጡ ቀዝቃዛ የፍርሃት ማዕበል ደረሰባቸው። ገዳዩ በጣም የተካነ እና ምናልባት ወታደራዊ ስልጠናዎችን የወሰደ እንደሆነ ተገነዘቡ። ምክንያቱም ማንም ተራ ሰው ይህን ያህል በትክክል መፈጸም አይችልም።
ላማርክ በዘር በእድሜ እና በጾታ እንደማይለያዩ ያስተውላል። ይህ ማለት ምንም ግልጽ ስርዓት፣ ጥላቻ ወይም ግንኙነት የለም ማለት ነው። ወዲያው አንድ መኮንን በፍጥነት ገብቶ ፖሊሶች ገዳዩን እንዳገኙ አስደንጋጭ ዜና ሰጡ። በኋላ ላይ ሶስቱ የእስዋት ቡድን ህንፃ ከከበቡበት ቦታ ሲደርሱ እናያለን። ሌላው የኤፍቢአይ ወኪል ፍራንክ ተጠርጣሪው ፖሊስ በጠየቀበት ወቅት ከፈነዳው አፓርታማ በላይ የሚኖር ታዳጊ ልጅ መሆኑን ያረዳዋል። ራሱን ከውስጥ ቆልፎም ሁሉንም እንደሚገድል ይዝታል። ፍራንክ አክሎም ሕፃኑ በማያቋርጥ ሁኔታ ቡሊ ከመደረጉ የተነሳ ትምህርት ቤት እንደማይሄድና ቀኑን ሙሉ የአይሲአይስ ቪዲዮዎችን እየተመለከተ እንዲሁም በአመጽ ቪዲዮ ጌሞች የተጠመደ ነው በማለት ያስረዳዋል። በተጨማሪም አጎቱ ባለፈው የበጋ ወቅት ወደ ገን ክለብ ወስዶታል። ግን ይህ ሁሉ ሲሆን ላማርክ ታዳጊው ገዳይ ነው ብሎ አያስብም። ኤልኖር በፈነዳው አፓርታማ ውስጥ ፍራሽ እንደነበረ እና ገዳዩ በትክክል ከላይ ከኖረ ለምን እዚህ ይገኛል በማለት ትጠይቃለች። ነገር ግን ፍራንክ እኚህን ምክንያቶች ከግምት ለማስገባት አልፈለገም። ብዙም ሳይቆይ የእስዋት ቡድን በሩን ሰብሮ ከታዳጊው ጋር ተፋጠጠ። ልጁ በፍርሃት ተውጦ ለማምለጥ ባደረገው የተስፋ መቁረጥ ሙከራ ከመኝታ ክፍሉ መስኮት ዘሎ ወድቆ ሞተ። ከዚህ አደጋ በኋላ ፖሊስ ከልጁ ጋር ምንም አይነት መሳሪያ እንደሌለ ደርሰውበታል። ይህም ማለት መረጃው የውሸት ነበር። የተበሳጨው ላማርክ በወቅቱ ቁልፎቹን ማግኘት ስላልቻሉ ከ2 ዓመት በፊት አፓርታማውን ለመሳል ባለቤቱ የቀጠራቸውን ሰዓሊዎች ለማናገር ወሰነ። ብዙም ሳይቆይ ሶስቱ ሰዓሊዎች ሮድኒ፣ ሄይንስ እና ዲሚትሪ ለጥያቄ ቀረቡ። ላማርክ እያንዳንዳቸው በአዲስ ዓመት ዋዜማ የት እንደነበሩ ይጠይቃል። ከዚያ ሁሉም ጠንካራ መልስ ይሰጣሉ። ሮድኒ ቀዝቃዛ ሰው ይመስላል፣ ነገር ግን ሄንስ እና ዲሚትሪ ከዓመት በፊት በሰሩት ሥራ በነፍስ ግድያ ከተከሰሱ በኋላ ቁጡ ሆነዋል። ከዚያም ትዕይንቱ ከጥቂት ቀናት በኋላ ወደ አንድ የገበያ አዳራሽ ይወስደናል። እዚያም አንድ ሽማግሌ ሸሚዝ ሲሞክር እናያለን እና ለመሞከር ሌላ ሸሚዝ ሲወስድ አንድ ሰው ወደዚያ ክፍል ይገባል። ብዙም ሳይቆይ አዛውንቱ ልብሶቹ ከመቀየሪያ ክፍል ውስጥ እንደጠፉ ቅሬታ ያቀርባል። ይህ በእንዲህ እንዳለ መታጠቢያ ቤት ውስጥ አንድ ምስጢራዊ ሰው ራሱን እያጸዳዳ ያስመለክተናል። የሽማግሌውን ልብስ የሰረቀው እሱ ነው። ሌባውን ያስተዋለው ሌላ ሰው ለደህንነቶች ያሳውቃል። ደህንነቶቹም ወዲያውኑ ወደ መታጠቢያ ቤት ይሄዳሉ። ነገር ግን ሌባው ቀድሞውኑ ሄዷል። እንደ ዕድል ሆኖ ምግብ ለመስረቅ በሚሞክርበት ካፍቴሪያ ውስጥ ያዙት። ጠባቂዎቹ ቦርሳውን እንዲከፍት ደጋግመው ጠየቁት። እሱ ግን በግትርነት እምቢ አለ እና በድንገት ቦርሳውን ይከፍታል። በሌላ ቦታ ገዳዩ ስለተጠቀመበት መሳሪያ ማንኛውንም መረጃ እንዲሰጣት ባለቤቱን እየጠየቀች ኤልኖርን በሽጉጥ ሱቅ ውስጥ እናያለን። ነገር ግን ስለ አንድ አስደንጋጭ ክስተት ጥሪ ሲደርሳት ንግግራቸው በድንገት ይቋረጣል። ኤልኖር ብዙም ሳይቆይ ወደ ገበያ ማዕከሉ ደረሰች። እናም ቦታው በብዙ የሲቪሎች እና መኮንኖች ሬሳ ተሞልቶ ስታይ ልቧ ደነገጠ። ከዚያም ላማርክና ማክን በሴኩሪቲ ክፍል ውስጥ ትቀላቀላቸዋለች። ሁሉንም የሲሲቲቪ ቀረጻዎች ይገመገማሉ። ገዳዩ ቀጭን ነጭ እና ከ6 ጫማ በላይ ቁመት ያለው ቢሆንም ፊቱ በእያንዳንዱ ፍሬም ውስጥ ካለው ኮፍያ በስተጀርባ ተደብቋል። ወደ መጸዳጃ ቤት ከመሄዳቸው በፊት ዋናውን ሸሚዙን ያስተውሉና የዲኤንኤ ምርመራ ለማድረግ ይወሰናሉ። ኤልኖር በጥሞና ተመልክታ ሰውየው ለመግደል ሳይሆን ምግብ፣ ልብስ ለማግኘትና ለመጸዳዳት እንደመጣ ትናገራለች። እንዲሁም ከሳህኑ ላይ አትክልት ብቻ መልቀሙን ያስተውላሉ። ይህም ቬጂቴሪያን መሆኑን ያሳያል። ላማርክ በሰራዊቱ የሰለጠነ ብቻ ሳይሆን በሰለጠኑ ተኳሾች መካከልም እንደተወለደ በማሳየት ሁሉንም ሰው እንዴት እንደገደለ አጽንዖት ሰጠ። ገዳዩ ብዙ የእጅ ቦምቦችን በቆሻሻ መጣያ ውስጥ ሲያስቀምጥ በድንጋጤ ተመለከተ። ይህም በአንድ ጊዜ ብዙ መኮንኖችን ለመግደል ተጠቅሞበታል። እንዳለመታደል ሆኖ በፖሊሶቹ ከመተኮሱ በፊት በቆሻሻ መኪና ስለተወሰደ የተጣሉ ልብሶችን መታጠቢያ ቤት ውስጥ ማግኘት አልቻሉም። ማክና ኤልኖር ብዙም ሳይቆዩ የቆሻሻ መጣያ ቦታው ላይ ደርሰው የገዳዩን ልብስ በቆሻሻ
ተራሮች መካከል በንዴት ፈለጉ። ላማርክ የአስተዳደሩን ገጽታ ስለመጠበቅ ብቻ በሚጨነቀው በካፕሊቶን እና በአለቆቹ ከባድ ጫና ውስጥ ይገባል። ማክ እና ኤልኖር በበኩላቸው የገዳዩን ልብስ ይዘው ይመለሳሉ። ይህም ሁሉንም የተስፋ ጭላንጭል ይፈጥራል። በዚህ ጊዜ አንድ የዜና ጣቢያ የገበያ ማዕከሉን ክስተት የሚያሳይ ምስል በማሰራጨት ተመልካቾች በገዳዩ ላይ ምንም አይነት ፍንጭ ካገኙ እንዲጠቁሙ ይገልጻሉ። ኤልኖር በሶስቱ ሰዓሊዎች ላይ ምርመራዋን ቀጠለች እና የሮድኒን የባንክ ስቴትመንት ስትገመግም እሱ በተመሳሳይ ጊዜ ብዙ ስራዎችን እየሰራ መሆኑን በማወቋ በጣም ደነገጠች። የላቦራቶሪ ውጤቱም ከገዳዩ ሸሚዝ ይገባል። ይህም በጭንቅላት ላይ ከባድ ጉዳት ባጋጠማቸው ግለሰቦች ላይ በብዛት የሚገኙ የተሰባበሩ የፀጉር ምልክቶችን ያሳያል። ይህ በእንዲህ እንዳለ በቴሌቪዥን ላይ የሰዎች ጥሪ መምጣት ጀመረ እና አንድ ሰው በገዳዩ ወታደር ኩራት ይሰማኛል በማለት በጣም የሚያስገርም ነገር ተናገረ። የተጨበረበረውን ስርዓት የሚዋጋው ስውር ጦር የሚባል ቡድን አካል መሆኑን ይገልጻል። የዜና አንባቢውም ባላመነበት ጊዜ ደዋዩ ሊገድለው አልፎ ተርፎም ሴት ልጁን በኮሌጅ ዶርም ክፍል ውስጥ ተከታትሎ እንደሚሄድም ይናገራል። ሰውየው ስለ ገዳዩ ብዙ ዝርዝሮችን የሚያውቅ ይመስላል። ስለዚህ ኤፍቢአይ ጥሪውን ይከታተላል እናም ምንም ጊዜ ሳያባክን ያለበትን ቦታ ለማወቅ ችሏል። ይህንን ደዋይ ለመያዝ ኤፍቢአይ ከስዋት ቡድን ጋር ሄሊኮፕተር ይሳፈራሉ። እሱ ኤንአርአይ የሚባል የገን አድቮካሲ ቡድን አባል እንደሆነ እና መንግስትን፣ ሊበራሎችን እና አይሁዶችን እንደሚጠላ ይረዳሉ። ስሙን አግኝተው መኪናውንም ያገኛሉ እና እሱን መከተል ጀመሩ። ላማርክ እና ኤልኖር ተጠራጣሪዎች ናቸው፣ ምክንያቱም እውነተኛው ገዳይ ብቸኛ እና ከየትኛውም ቡድን ወይም ርዕዮተ ዓለም ጋር ግንኙነት የሌለው ነው። ነገር ግን የአለቆቻቸውን እና የገዢውን ትዕዛዝ ከመከተል ውጪ ሌላ አማራጭ የላቸውም። ብዙም ሳይቆይ ደዋዩ እና ጓደኞቹ የዜና ማዕከሉን እንዴት እንዳዋረዱ እና ፖሊሶችን እንዳስፈራሩ እየሳቁ እና እየፎከሩ ከትራክ መኪናቸው ወጥተው ወደ ሱቅ አመሩ። ኤልኖር እና ማክ እንዲሁ በድብቅ ሄደው በቅርበት ለመከታተል ወደ ውስጥ ገቡ። ኤልኖር በጸጥታ ጥቂት ሲቪሎችን ሱቁን ለቀው እንዲወጡ ታስጠነቅቃለች። ነገር ግን አንድ አዛውንት የሚናገሩት ስላልገባቸው ጮክ ብለው እንዲናገሩ ሲጠይቋት ውጥረቱ ይጨምራል። ድምፁ የአንደኛውን ዘራፊ ትኩረት ይስባል። እሱም ወዲያውኑ መጠራጠር ይጀምራል። በዚህ ጊዜ ብዙ መኮንኖች መጡ እና መሳሪያቸውን ወደ ዘራፊዎቹ ቡድን ይደቅናሉ። በመካከላቸውም ከፍተኛ የተኩስ ልውውጥ ተቀስቅሷል። በዚህም ወቅት አብዛኞቹ ዘራፊዎች በጥይት ተደብድበው ተገደሉ። ከሰዎቹ አንዱ ብቻ ነው በህይወት የቀረው እና መኮንኑ ላይ ለመተኮስ ሞከረ። ነገር ግን በአስደናቂ ሁኔታ ሽጉጡን ይቀማል። በአስደንጋጭ ሁኔታ ውስጥ ሰውየው ሲታሰር ነገሩ ሁሉ ቀልድ ብቻ መሆኑን ይገልጻል እና የማይታይ ጦር የሚባል ነገር የለም። በማግስቱ የዲሲፕሊን ኮሚቴው ላማርክን በብቃት ማነስ በመወንጀል ለብዙ ሰዎች ሞት ምክንያት የሆኑ ተከታታይ ደካማ ውሳኔዎችን ማድረጉን ይገልጻሉ። ላማርክ የእሱ ውሳኔ እንዳልሆነ ለማስረዳት ይሞክራል። ነገር ግን ከፍተኛ ባለስልጣን ኃላፊው እሱ ስለሆነ ቁጥጥሩን መጠበቅ ኃላፊነቱ እንደሆነ አጥብቀው ይናገራሉ። ላማርክ ቀደም ሲል በኤፍቢአይ ውድቅ የተደረገችውን እና የሱስ ታሪክ የነበራትን ኤልኖርን እንደመለመለም ትጠቁማለች። ምን እሺ ነው ሼቦህ የምትለው ግን? ላማርክ ኤልኖርን ለመከላከል ይሞክራል። ነገር ግን ከፍተኛ ባለስልጣኖቹ ጥፋቱን እንዲቀበል ብቻ ስለፈለጉ የሎጂክ ፍላጎት እንደሌላቸው ግልጽ ነው። ከረጅምና ከባድ ስብሰባ በኋላ ላማርክ እና ኤልኖር ሁለቱም ኃላፊነታቸውን ተነጥቀው ከምርመራው ይወገዳሉ። ወደ ቤት ስትመለስ ኤልኖር በክስተቶች ለውጥ በጣም አዘነች እና ወደ ሙሉ የአእምሮ ውድቀት ገባች። ከዚያም በድንገት አንድ ነገር ግልጽ ይሆንላትና ሮድኒን ለማግኘት በእኩለ ሌሊት ትሄዳለች። እሷም ወዲያውኑ ብዙ ስራዎችን በአንድ ጊዜ ስለመስራትና ይህም ስራውን ለሌሎች እንደሚያስተላልፍ ታሰላለች። ከነዚህም አንዱ ነፍሰ ገዳዩ ሊሆን እንደሚችል ገባት። ሮድኒ መጀመሪያ ላይ ሁሉንም ነገር ይክዳል። ነገር ግን ሚስቱ እውነቱን ለመናገር ስትጮህበት በመጨረሻ ለመናዘዝ ተስማማ።
ከዚያ በኋላ ኤልኖር ለማርክን ጠርታ ሮድኒ ስደተኞችን፣ የቀድሞ ጉዳተኛ ወታደሮችን እና ማንም የማይቀጥራቸውን ወንዶች እንደሚቀጥር ትናገራለች። እነዚህ ሰዎች ምንም ሳይሰሩ እንኳ ሮድኒ በየቀኑ ምሳ ያመጣላቸው ነበር። ቪጋን የሆነ እና ወተት ወይም ስጋ የማይበላ ዲን የሚባል አንድ የተለየ ሰው እንዳለ ገለጸ። ሮድኒ ምክንያቱን ሲጠየቅ ዲን በቄራ ቤት ይሰራ እንደነበር እና ከዚያ በኋላ ስጋ መብላት እንዳቆመ ገለጸ። ሮድኒ በፍርሃት የዲን ቁመት እና መልኩ በገበያ ማዕከል ውስጥ ሰዎችን ከገደለው ሰው መግለጫ ጋር እንደሚመሳሰል ገለጸ። ይህንን ሲሰሙ መኮንኖቹ ወዲያውኑ ንድፍ አውጪውን አርቲስት ጠሩ እና ሮድኒ የዲንን ምስል እንዲስል ይረዳል። በከተማው ውስጥ 3 የቄራ ቤቶች ብቻ ስላሉ መኮንኖቹ ነፍሰ ገዳዩን ለማደን በሚያሳድዱበት ወቅት እያንዳንዳቸውን ለመጎብኘት ወሰኑ። የተለያዩ ሰራተኞችን ስዕሉን በማሳየት ሰውየውን የሚያውቀው ካለ ይጠይቃሉ። ነገር ግን ምንም ውጤት አላስገኘም። እንደ ዕድል ሆኖ በአንድ ቦታ ላይ አንዲት አሮጊት ሴት ወዲያውኑ አወቀችው። እሷም ምንም ችግር እንደማይፈጥርና ትጉ ሰው እንደሆነ ገለጸች። ነገር ግን ኦሎንስ የሚባል ሱፐርቫይዘር ያለ እረፍት ቡሊ እንደሚያደርገው ትናገራለች። ስለዚህም አንድ ቀን ኦሎንስ በሃምበርገር ክፍል በመጨረሻው የሥራ ፈረቃቸው ወቅት በአደጋ በአሳቃቂ ሁኔታ ይሞታል። ዲን አሎንስ በአጋጣሚ በስጋ መፍጫ ውስጥ እንደወደቀ ተናግሯል። ነገር ግን ሆን ተብሎ እንደተገደለ ሁሉም ሰው ያውቃል። ስለዚህ ዲን ለግድያው ወደ እስር ቤት ተላከ። ነገር ግን 2 ዓመት ብቻ ታስሮ ተፈታ። ከዚያም ኤልኖር የዲንን ፋይሎች አነበበች። አባቱ በጦር ሰራዊት ውስጥ እንደነበረ እና የተኩስ መምህሩ እንደሆነ አወቀች። የእስር ቃሉ በሁለት የአባቱ ጦር ወዳጆች ደብዳቤ የተደገፈ ነበር። በልጅነቱ ጭንቅላቱ ላይ በጥይት ተመቷል። ቢተርፍም በልጅነት ከባድ የጭንቅላት ጉዳት ደርሶበታል። በተጨማሪም ዲን በስሙ ምንም ክሬዲት ካርድና የቤት አድራሻ እንደሌለው እንዲሁም ምንም የሶሻል ሴኩሪቲ ቁጥር እንደሌለው ደርሰውበታል። ይህም ሙሉ በሙሉ ጎስት የመሆን እድል አለው። ብዙም ሳይቆይ የዲን እናት ቤት ደረሱ። ኤልኖር ማክን ለመጠባበቂያ መጥራት ፈለገች። ነገር ግን ለማርክ እንዳትጠራው አጥብቆ አሳሰባት። ምክንያቱም ለማክ መደወል ማለት ሁሉም FBI ወደ ውስጥ ይገባና ኦፖርቹኒቲውን ሊያበላሽበት ይችላል። ያኔ የዲን እናት ወይዘሮ ፓሲ ደረሰች እና መኮንኖቹ ስለ ልጇ መጠየቅ ጀመሩ። ሴትየዋ ድርጊቱን የተገነዘበች ትመስላለች፣ ነገር ግን እንዳይገድሉት በመፍራት ለመተባበር ፈቃደኛ አልሆነችም። ነገር ግን ለማርክ በህይወት ሊይዙት እንደሚፈልጉ ሲያረጋግጥላት ሳትፈልግ ወደ ውስጥ ጋበዘቻቸው። በመቀጠል ወይዘሮ ፓሴ ልጇን ለመጨረሻ ጊዜ ያየችው በወረርሽኙ ወቅት እንደነበረ ገለጸች። ዲን ደስተኛና ብልህ ልጅ ነበር ትላለች። 6 ዓመት ሲሆነው አባቱ በድንገት ጭንቅላቱ ላይ ተኩሶ ሊገድለው ተቃርቦ ነበር። ዲን ከጉዳቶቹ መትረፍ ችሏል፣ ግን ከዚያ በኋላ አንድ አይነት አልነበረም። እያደገ ሲሄድ በዙሪያው ያለውን ዓለም መናቅ ጀመረ እና ከማህበራዊ ሁኔታም ተገለለ። የዲን አባት ለውትድርና ሲያሰለጥነው እንደነበርም ገለጸች። ይህ በእንዲህ እንዳለ ኤልኖር በመስኮት ወደ ውጭ ስትመለከት 2 የሻይ ብርጭቆ እና የአንድ ሰው ሸሚዝ ተንጠልጥሎ ታያለች። እሷም ምልክት እንዳየች ለማርክን ለማስጠንቀቅ ትሞክራለች፣ ነገር ግን ጊዜው ረፍዷል። በአስደንጋጭ ሁኔታ ዲን ለማርክን ከቤት ውስጥ ተኩሶ ወዲያውኑ ገደለው። ወይዘሮ ፓሲ ኤልኖርን እንዳትንቀሳቀስ አጥብቃ ትጠይቃለች፣ አለበለዚያ እሷም ትሞታለች። ኤልኖር ልጇን በህይወት ለማቆየት የገባችውን ቃል አስታውሳ እንዴት ይህን ለማድረግ እንዳቀደች ጠየቀቻት። በዚህም ወይዘሮ ፓሲ ወደ ውጭ ወጣች እና ልጇ ግድያውን እንዲያቆም እና እጁን እንዲሰጥ ለመነች። ኤልኖር ልትረዳው እንደምትችል እና በሕክምና ታሪኩ እስር ቤት እንዳይቆይ ማድረግ እንደምትችል ትናገራለች። ሆኖም ግን ዲን ምንም አይነት ምላሽ አይሰጥም። አሮጊቷ ሴት በብስጭትና በአስደንጋጭ ሁኔታ ራሷ ላይ ትተኩሳለች። ይህንን ካየ በኋላ ዲን በመጨረሻ በመጸጸት ከሼዱ ወጥቶ ሽጉጡን ይዞ ወደ ዋናው ቤት ገባ። ከዚያም ቁጣው የመጣው ከግል ቂም ሳይሆን ዘመናዊውን ማህበረሰብ አጥብቆ ስለሚጠላ መሆኑን ለኤልኖር ገለጸ። ኤልኖር ለምን ማህበረሰቡን እንደሚጠላ እንደተረዳች ነገረችው። ምክንያቱም እሷም አንዳንድ ጊዜ ተመሳሳይ ስሜት ነበራት።
ከረጅም ውይይት በኋላ ዲን ኤልኖርን ማመን ጀመረ እና ሄዶ ከሞተች እናቱ ጋር እንደሚተኛ ገለጸ። አስክሬኑ በዜና ላይ እንዲታይ ስለማይፈልግ ኤልኖር እንቅልፍ ከወሰደው በኋላ እንድትተኩስ እና ሰውነቱን እንድታቃጥል ጠየቀ። ኤልኖር በዚህ ጥያቄው ተስማማለች። ነገር ግን ልክ በዚያን ጊዜ ሁለቱንም በሚያስደነግጥ ሁኔታ የፖሊስ መኪና ታየ። ዲን ኤልኖር እንዳታለለችው ስለገመተ በጠመንጃው መታትና እሷን ለማሰር በሼድ ውስጥ ወዳለ ምድር ቤት ጎተታት። ከቤት ውጭ አንድ መኮንን ወይዘሮ ፓሲ በሩን እንድትከፍት ይጣራል። ነገር ግን ዲን እሱ ላይ ለመተኮስ ጊዜ አላጠፋም። ሌላ ኦፊሰር ባካፕ ይጠራል፣ ግን እሱም በጭካኔ በጥይት ይመታል። ብዙም ሳይቆይ ተጨማሪ ፖሊሶች መጥተው አካባቢውን ከበቡ። ኤልኖር እብደቱን እንዲያቆም ዲንን ጨቀጨቀችው። ፖሊሶቹን እንደምታስቆም እና ውጭ እንደምትረዳው ቃል ገብታ እንዲፈታትም ተማጸነች። እስከዚህ ጋር ደርሳችኋል ማለት ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ አድርጋችሁ እንቀጥላለን። ኤልኖር እብደቱን እንዲያቆም ዲንን ጨቀጨቀችው። ፖሊሶቹንም እንደምታስቆም እና ውጭ እንደምትረዳው ቃል ገብታ እንዲፈታትም ተማጸነች። መኮንኖቹ ትዕግስት አጥተው ተኩስ ለመክፈት ወሰኑ። ነገር ግን ይህን ከማድረጋቸው በፊት ቦምብ ፈነዳ። ኤልኖር የተፈጠረውን ትርምስ ተጠቅማ የዲንን አንገት በአሰቃቂ ሁኔታ ትነክሳለች። ክፉኛ ቢጎዳም አጸፋውን ከመስጠት ይልቅ ይተዋትና ጠመንጃውን ይዞ ወደ ውጭ ይሄዳል። ከአፍታ ቆይታ በኋላ ኤልኖር ራሷን ነፃ በማውጣት ከእስር ቤቱ ወጣች። ማክን ውጭ አገኘችው እና ዲን እንደቆሰለ ነገር ግን አሁንም በሕይወት እንዳለ በአስቸኳይ ነገረችው። በዚህ መሃል ገዳዩ ከቤቱ ጀርባ ወደ ሜዳ ሲሸሽ እናያለን። ተጨማሪ የፖሊስ መኮንኖች አካባቢውን ሞልተውታል እና በመጨረሻ አንገቱ እየደማ ወደቀ። ዲን ቀስ በቀስ መሳሪያውን ለመጨረሻ ጊዜ ሲያነሳ መኮንኖቹ ጥይት ተኩሰው ሕይወቱን ነጠቁት። በመጨረሻው ትዕይንት ላይ ኤልኖር ከአለቃዋ እና ከካፕሌቶን ጋር ትገናኛለች። እሷም በአጠቃላይ ክዋኔውን በመጠቅለል ሁሉም ክሬዲት ለኤፍቢአይ እና ለገዢው እንዲሰጥ አጥብቃ ትናገራለች። በዝምታዋ ምክንያት በኤፍቢአይ ውስጥ የስለላ ትንታኝነት ቦታም ይሰጧታል። ሆኖም ኤልኖር ውሳኔያቸውን ለማክበር ፈቃደኛ አልሆነችም እና ለማርክ ከሞተ በኋላ በቫሎር ሜዳሊያ እንዲከበር እና ጡረታው ወደ ባለቤቱ እንዲተላለፍ ጠየቀች። እሷም ተንታኝ ብቻ ሳይሆን ልዩ ወኪል ለመሆን ፍላጎቷን ትገልጻለች። እናም አለቆቹ በእሷ ውሎች ይስማማሉ። ፊልሙ የሚያበቃው ባለስልጣናቱ ለጋዜጣዊ መግለጫ ሲወጡ፣ ኤልኖር ግን በላማርክ ሞት እያዘነች እና እንባ እየተናነቃት ወደ ቤት ብቻዋን እየተመለሰች ነው። እሺ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ያመሰግናለሁ። በቀጣይ እንዲሰራ የምትፈልጉትን ሙቪ ኮሜንት ላይ አሳውቁኝ። በሌላ ቪዲዮ እንገናኛለን። እስከዚያው መልካም ቆይታ።